እሰድብሻለሁ። ወላሂ ላዚም ተዋርድሻለሁ። አሳይኝ። ትጎኔ ለአንቺ ብዬ ነው። ምን ሆነሻል? ወድሻለሁ። ላ ችግር የለም ለእኔ እኔም ወድሻለሁ። ስለምወድሽ ነው አላሳይም እልሽ። አሁን እንዴት ተኛን እኔ እናግባሌ ተገልብጠን ነው ያለ ነው ብታይ። ጀምር ብቻሽ ነው ሰውዬ ጥሎሻል። አሁን ዱቄትሽን እዚህ አታቦክኝብኝ። ዱቄት ሰውዬ እኔ ትላንትና አንቺ እንደዚህ የሆነ ዱቄት ቦታ ሄደሽ ፎቶ ቪዲዮ የሰራሽ ነ እያየው ጥሎሽ ነው ሄደ አይደለ? እዚህ ነው የምትደብቀኝ። መቼ በዓላት ዳር አሁን በዚህ ሰዓት ላይቭ ይገባል። በዚህ ሰዓት እኮ ታች እግር ነው የሚገባው እንጂ ላይቭ አይገባም። አይ ነው ውሸት ነው። አሁን እዚህ ሰዓት ባልና ሚስት ላይቭ ተለያይተው ድምፁን አሰበም እንዴ? ኧረ ደፈር በዚህ ሰዓት 1 ሰዓት ሊሆን እኮ ነው። እኔ እናቴ ኢትዮጵያ የሄድኩት ጊዜ ይቅር 1 ሰዓት ላይቭ ሊገባ እናቴ ስልክ ብደውል ርብሻ አለ ኢትዮጵያ። እዛ እኛ ሰፈር አረቄ ጠጥቶ ሰከራም ይላል። እኔ ንክስ ልጥፍ ከባሌ ጋር ተለጥፌ ነው ላይቭ ሊገባ ከባሌ ጋር ታች ተኝቼ። ኧረ ስሜትሽ አለቀ። ከላስ እናቴ ከላስ አይ ነው። እኔ እናቴ እዛ አረቄ ጠጥቶ ሰው ድብደባ አለ እዛ እኛ ሰፈር ይላሉ። እኔና ባሌ ዶሯችም አይሰማም፣ ድምፅ የለም እና ይቅፍ ጭቅጭቅ የለም። እኔና ባሌ ጋር በር ቀርቅሬ እኔ አረ የፈለግሽው ተከታከት ይላሉ። እዛ በሬ ላይ ትግስት ኧረ ድምፅ ማጥሽ ጥፋ ይላሉ። ድምፅ የለም እናቴ። እኔ ላይቭ ልገባ ሌሽ እኔ እኮ ለአንቺ ብዬ ነው፣ አንቺን ስለምወድሽ ነው። ኧረ እኔ እኮ አንቺ ለምን ላይቭ ትገባለች በ1 ሰዓት? ሰው እኮ አሁን ባልና እኛ እንደዚህ ዱቄታም ነው እንደዚህ ምንተኛ እንጂ እኮ አሁን ሰው በዚህ ሰዓት እናቴ ሁለተኛ ደም ላይ ያለው ሰው ምስትና ባሉ በዚህ ሰዓት 2 ዙር ላይ ያለው ሁለተኛ ዙር ላይ 1ኛ ዙር አለፈ። ስንት ሰዓት ላይ? 12 ሰዓት ላይ 11 ሰዓት ላይ። አሁን ወላሂ አልዓዚም ብቻ አማርኛና ኦሮምኛ የሚያውቀው ሰው በጣም ምሽክላ ነው። ጀለጣ ሙቃ ነው። ሙቃ ማለት ልዩታ ጽፋለች። አሁን ታዩ እንደሱ ነው። የማርያም ባል እኮ እንደዚህ ነው። ልፍስፍስ ባለ ልፍስፍስ ነው። ልፍስፍስ ወይኔ ኢትዮጵያ ባል አይ ላቭ ዩ ኢትዮጵያ ወንድ ኢትዮጵያ ባል ይቅር ላይፍ ስልክ ብደውልና ቤተሰብ እንግድነት ወፍጮ ጠፍቶ ማለት ነው። ማብራት ጠፍቶ እኛ ቤት ሲያድሩ ለ1 ቀን ቤተሰብ መጥቶ እዛ ከለና ያድሩት ይነጨነጫሉ ይላል። ለምን 1 ቀን ጾም ለማደር ማለት ነው። አንቺ አሁን በዚህ ሰዓት ላይፍ ከፍተሽ የኢትዮጵያ ወንድ ቢሆን ማለት ነው እዚህን ጊዜ ላይ ፍቅርና ይኸው ወፍጮ ጠፍቶ ማብራት ጠፍቶ ቤተሰብ አንቺ ጋር ሲያድሩ አንቺ ከተማ ውስጥ ሆነሽ አይወድም። የኢትዮጵያ ወንድ ምንም ብትይ ማለት ነው ያንቺ ባል ቢሆን ለመተኛት ማለት ነው ያንቺ ባል ቢሆን ማለት ነው በመጀመሪያ 1 ጊዜ ብቻ የወደቀበት አያውቅም። የኔ እኮ ስንት ጊዜ አንቺ ሬሳ ላይ ቆመሽ የምትዘፍኝ የኢትዮጵያ ወንድ እናት የኢትዮጵያ ወንድ እኮ አንቺ ሚስቷን እዚህ ታች ነው የምተኛው። እናቴ እኔ ስልክ የት እንዳለ አላውቅም። እኔ ኢትዮጵያ ሲገባ ማለት ነው ኢትዮጵያ ገብቼ ስልክ የት እንዳለ አላውቅም። 1 ቀንም ባትሪ ሞልቼ አላውቅም። 1 ቀን ላይቭ ቲክቶክ አይቼ አላውቅም። ሀቢብቴ የአንቺ ባል ቢሆን 1 ጊዜ እንትን ካለ በኋላ ማለት ምን ፈልገሽ ነው ወደዛ ጠጋ ብለሽ ተኝ ነበረ የምለው። የእኔ እኮ ደረቱ ላይ አስተኝቶ እኮ ነው የሚያሳድረው። ደረቱ ላይ ላይፍ ከፍተሽ ነው ደረቱ ላይ የምትተኝው። ላይፍ ከፍተሽበት ደረቱ ላይ እኮ ላይፍ ከፈትሽ። አሁን አንቺ አናቱ ላይ ቲክቶክ ከፍተሽ 380 ሰው እያየ አናቱ ላይ ቲክቶክ ከፍተሽ ደግሞ አሁን ደረቱ ላይ የተኛሽ የት ነው የምተኝው? ቲክቶኩ ነው እንጂ አናቱ ላይ የተኛው ሬሳ። የኢትዮጵያ እኮ አንቺ ስልክ ታወራለሽ። ማን ነው ይሄ? ወንድሜ ነው ብሎ እኮ ነው
ማጀራት የሚቆልፈው እንኳን ኢትዮጵያ እኮ ይነጫነጫል። አየሽው? የሚወድሽ ደግሞ እንደዛ አይደለም የሚያደርግልሽ። ችግር የለም ደስ እንዳለሽ ይላል። ኧረ ይሄ ለጊዜ ነው። ጉዞ ለጊዜ አይደለም ጉዞ ላይ ይሄ ነው። ይሄ እንደዚህ ነው። በቃ ፍቅር ማለት እንደዚህ ነው። አሁን አንቺ ትራስ አቅፈሽ እዛ ጋራ በጣም ብዙ ነገር እንትን ያረሽ ነው። ከአንቺ ሰውዬ ትራስ ይሻላል። ከአንቺ ሰውዬ የኔ ትራስ ይሄ የሞተ ቲክቶክ ላይቭ ላይ የምትከፍቺ በዚህ ሰዓት በአንድ ሰዓት ትራስ ተቀጠቀረ አሻንጉልት ይሻላል ከሱ ዱቄታም ሰውዬ በዚህ ሰዓት አሻንጉልት አረበጌታሲም አረ እናቴ ላይ የአሻንጉልት ይሻላል ከሱ ሰውዬ ሞተ እንደ ሰውዬ ሞተ አለ ግን ለነገሩ አለ ግን ዳቦ በሻይ ጠጣ አለች እንትና ሮማን ዳቦች ታየ ስላራ በሻይ ኛክራ ብላ አለችው። እውነቷን ነው እንዴ አሻንጉልት አይሻልም ጋይስ? ከሷ ባል ቲክቶክ ላይቭ ላይ ከፍታ ራሱ ላይ ባል አንቺ ትራስ አቅፈሽ ነው የምተኝ። አረ ትራስ አይሻላል? ምን ነው እናት ትራስ አይሻልም? ካንቺ ባል አሻንጉሊት ምን ያደርጋል? እኔ አረ የኔ ትቀሰቀሳለች እናት አይና አላት ሁሉ ነገር አላት። እንደዚህ ሲናፍ አሻንጉሊት ደበስብስ አያደርግሽም እኮ ምን ጋይስ። ይሄ ሰው ያለ ግን አይታችኋል? እዚህ ሰው ቆይ እዚህ ሰው ማለት ሄደሽ ነው በቃ ፈራው ብታይ ሴቶቹን ሊወስዱብኝ ሲያስቸግሩ አላወጣም። እኔ ምንሽ ቁጥሪ ከቀበል ዋሻን ሸን ሰደት ቶርብ ሰደት ድደሚ ቶኩ ጃተም ሸን እና ብልብል ወርክ ሰነዱብ ሲቲ ጀተን እንድድ በር ቪዲዮ በውድድ ዱዋሻን ሸን ሰደት ቶርብ ሰደት ድደሚ ቶኩ ጃተም ሸን ዱዋሻን ሸን ሰደት ቶርብ ሰደት ድደሚ ቶኩ ጃተም ሸን እና ብልብል ሽግርሽን ንገሪ። ምን ሆነሽ ነው የኔ ፍቅር ማርያም? እኔ የምልሽ በቀደም ዕለት ቪዲዮ አይቼ ማለት ነው የሆነ ሰውዬ ሊያገባ ነው እያልሽ ነበር እኮ ቪዲዮ ሰርተሽ አይቻለሁ። ምን ሆና ምን አንቺ የሆነ ነጭ ሊያገባ ነው ብለሽ ነበር እኮ መቼ? የሆነ ቪዲዮ ሰርተሽ አይቻለሁ። ኖ ሳር ከናመቲ ለኮስ ከናመቲ ያቢቢ ስሪን በረሽ ለኮስ ትጉ ግን ለምንድን ነው አግቢ በጣም ፍቅር ይሰጣሉ፣ ይወዱሻል እኮ ደረቱ ላይ ነው የሚያስተኝሽ። ካገባሽ ደረቱ ላይ እየተገለባበጥሽ ታድሪያለሽ። ማ ነጭ ካገባሽ አንቺ ነጭ ነው ያገባሽው እኮ ኧረ በኋላ ማለት ነው። ልጆች ቆንጆ ልጆች ነው። የኢትዮጵያ ጥራጊ በልታ የምታድረው አገብታ ነጭ ትለኛለች ደግሞ ይዋት እቺ እኮ ኢትዮጵያ ፍርፋሪ ነው በልታ የምታድረው። አንቺ ነጭ ነው እንዲያገባሽ በኋላ ስትወልጂ ራሱ ቆንጆ ሚክስ የሆኑት ከቾኮላት ከነጭ ጋር እየተቀላቀለ ቆንጆ ልጅ ትወልጃለሽ። አግቢ፣ ነጭ ይሻለሻል። ኧረ እባክሽ ነዲዚች ጭቅጭቅ ነትባዜ ይሄ የኢትዮጵያ ቅርንጫፊ ነው በልቶ የሚያድረው ሰውዬሽ፣ የሰውዬሽ ዘመድ፣ የሰውዬሽ ጎረቤት እንዳለ የኢትዮጵያ ፍርፋሪ በልቶ ነው የሚያድረው። ዱቄታም ማለት ነው። እኔ ልንገርሽ ፈረንጅን ያገባሽው ኧረ እሱ የኢትዮጵያ ፍርፋሪ የኢትዮጵያ ልቃሚ እኛ ቂጣችን አጥበን የእኛ ጎርፍ የተሻለ የእኛ ጎርፍ ቂጣችን አጥበን እዛ ቆይ እኛ ቅዘናችን ቀዝነን ጎርፍ ይዞ የእኛን ቅዘን የኛ አር የኛ ሽንት ይዞ ለእነሱ ነው የሚወስደው። ለዚህ አገር ማለት ነው። የኛ የኢትዮጵያ ቅዘን ነው የሚበላው። ያንቺ ሰውዬ ከየት መጥቶ ነው ዛሞ ፈረንጅ ሆነው የኢትዮጵያ ቅርንጫፊ የበላ ያደረ የኢትዮጵያ ፈረንጅ ያገባ መልክ ነጭ ከሆነ በቃ ፈረንጅ ነው ወይ? ከነሱ ዘር እንደውም አግኝተሽ ነው ብታገቢ አግኝተሽ ነው እንጨት አገብተሽ እኮ ሬሳ ነው ሬሳ አገብተሽ። አሁን በዚህ ሰዓት በአንድ ሰዓት እነንትና ነጭ ያገቡት ፈረንጅ ያገቡት ሊበሮን ውስጥ ያገቡት እቅፍ አርግቶ አሁን ላይቭ የላቸው። አሁን እኮ ላይቭ ላይ ያለው ወንጥላጤ ብቻ ነው። ወንጥላጤ ብቻ ነው። ጎረምሳ ባለትዳር የሌላት የመዳም ቅመሞች እንደዚህ ጎረምሳ ሴት ለፈለጋ እንደዚህ ነው እንጂ
እና አሁን እኔ አንቺ አሁን አሻንጉሊት እንደዚህ አቅፌ ወደዚህ ከምገለባበጥ ማለት ነው እሱን ቅፍ አድርጌ ወደዚህ ደረቱ ላይ ብገለባበጥ አይሻልም? ሰው አቅፋሽ ተኝ። ሰው አይደለም ይሄ ቲክቶክ ራሱ ላይ ከፍታ ላይቭ ገብታ እሱ ታች ቁጭ ብዬ ላይቭ ገባሁት። ቲክቶክ ከፍታ ከሱ ጋር ላይቭ እየገባች ምንድን ነው የምትለው? ከሱ አሻንጉሊቴ ነው የሚበልጠው። ኢሬሳ ዶንቆሮ ቆይ ትላንትና ከትላንትና ወደ አባዬ እያልሽ ድንበሩን ልታስከብሪ ነው ሄድሽው? አባዬ እኛ አባዬ አጠገብ እኮ ነው የምንኖረው ውዴ። ምን ሆነሻል? ምናልባት ከተጣላችሁም እናስታርቃለን ወዲያው። ለዚህ ባንዲራችንና ባንዲራ አይላቪ ብላ ባንዲራሽ እንትናሽ ዳቦሽ አረግሽ። የኛ ባንዲራ እና የኢጅፕት ባንዲራ ያንቺ ዳቦ አረግሽው አቀራርበሽ ቁጭ ያረግሽው። ደፋር ከዚህ በኋላ ፍቅር እንዲኖር ነው። ከዚህ በኋላ እንዲዋደዱ ነው። የኢጅፕት አባይና የኢጅፕት ነገርና የኢጅፕት ነገርና የኢትዮጵያ ነገር ዳቧቸው እንዳይመስልሽ እናቴ። ነገሩ ከባድ ነው። ረጂ የኢትዮጵያ ከባድ ነው። የኢትዮጵያ ነገር እና የኢጅፕት ነገር በጣም ከባድ ነው። ሀቢብቲ ድንበራችን ተገባብሮ ነው የምንኖረው። በእናንቺ ዳቦ ባሱ እንትን እኛ እንታረቅማ በዳን እያወሽክ አይ ነው ኢትዮጵያ ይቅር ለሴቷ ስንት ጀግና ገድሎበት ነው እናተ የኛን ያደረግነው። ስንት ጀግና ሞቶበት በአማራ በኩል በኦሮሞ በኩል። አሁን አንቺ ባንዲራችን እና የእነሱን ባንዲራ አንድ ላይ አርግተሽ ማሻአላ ልቡ ገረቶ ማሻአላ የእኛን ባንዲራ እና የእነሱን ባንዲራ ቀርሮሻል። እንደው በዳቦሽ ይታረቃሉ ማለት ነው። ምን ነው ኧረ እኔ ማለት ነው የመጀመሪያ አስቤበት የገባሁት ምክንያት ራሱ ይሄ ነው። ከተጣሉ ማስታርቃለሁ ብዬ ገብቶሻል? ወላሂ በዛ ላይ ደግሞ የሚኖረው እዛ አባይ አጠገብ ነው። የአባይ ሽንት የሸታት ሲኖሪ እንግዲህ አባይ እግርሽን እንደዚህ ፊታችን እንኳን አትታጠቡበትም። አይ ነው የአባይ ሽታ የሸታት ሲኖሪ እንደዚህ ቀጥሽ እንኳን አጠጪም። ንፋሱን ብቻ እየሳምሽ ኖሪ። እንግዲህ ምን ላርግልሽ? አባይ ታስታርቀኝ ነው ለካ የመጣችው። ኧረ ማን ይፈቅድልሻል? ጥሩ ጥሩ ከብበዋል እናቴ። እሱን ተይልኝ ለእኔ ለዚህ ነው ለካ ሄዳ እዛ ኮፍያ አርግተሽ አባዬ ትላንትና እኮ ቪዲዮ አይቼ አባዬ ትላለች ኮፍያ አርግታ እዛ ቁጭ ብላ። ልክ የሰውዬ እንትንና ዳቦዋ መሰለች እኮ ኢትዮጵያ። ኧረ ኢትዮጵያ ሲጀመር ስንት ጀግና ነው ያጣንበት እዛ መሬት ላይ። ኢጅፕቲ ነው ጅንቲ ከሱ ላይ ለማነሳት ማለት ነው። ከሱ ድንበሩን ለማከበር ስንት ጀግና ነው ያናጣበት እናቴ። አሁን ገለባብጦ የሚዘፍኑበት እኮ ለሱ ነው ያጣ ነው። አይ ነው እና አሁን